አማራ ክልል ተደርጓል በተባለ አውደ ውጊያ ሰበር ዜና የተሰማ ሲሆን ዋናዋ ከተማን በቁጥጥር ስር መግባቷ ታውቋል። በአሰራራቸው የተለዩ ነበሩ የተባለላቸው የሸወራ ምሽጎችም ተሰብረዋል። በህወሓትና በፌዴራል መንግስቱ ሰራዊት መካከል አዲስ ውጥረትም ተነስቷል። በሌላ በኩል ከሰሞኑ የታየው ወታደራዊ ትርኢትና የጠቅላይ ሚኒስትሩ ንግግር ከባድ መዘዝን አምጥቷል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች የካቲት 16 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን ከአማራ ክልሉ የጦርነት ሁነት ጋር አዋህደን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ቆዩ። በኤርትራና በብልጽግና መንግስት መካከል የተቀሰቀሰው ሰሞነኛ ውጥረት እንደ አዲስ አገርሽቷል። በቅርቡ በተካሄደው የብልጽግና ኤሊት ፎርስ የትዕይንት ትርኢት ላይ ከመደበኛ ወታደራዊ አቅም ማሳያ ባሻገር የፖለቲካ መልእክቶችን ያዘሉ ምስሎች ለአደባባይ መብቃታቸው አይዘነጋም። ከነዚህም መካከል አንዱና ዋነኛው የኢትዮጵያን የባህር በር ጥያቄ ከፍ አድርጎ ያሳየ ነው የተባለለት ፖለቲካዊው ተውኔትም ሆኗል። በስቴዲየሙ በተዘረጋው ግዙፍ ምስል ላይ አሰብ ኢትዮጵያ የሚል ግልጽ ጽሑፍ የያዘች መርከብ ጎልታ መታየቷ አንዱ ክስተትም ሆኗል። በተጨማሪም ኤሊት ፎርስ የተባለው ኃይል የተዘጋን በር በኃይል ሰብረው ሲገቡ የሚያሳየው ትዕይንት ተወደደም ተጠላም ተዘግቶብን አንኖርም ከሚል የሚያወላዳ መሪ ቃልና ከጠቅላይ ሚኒስትር አብይ አህመድ ምስል ጋር ተደምሮ መቅረቡም የሚታወስ ነው። ይህ የኃይልና የፖለቲካ ትዕይንት ኢትዮጵያ በባህር በር ጉዳይ ላይ የመጨረሻው ምዕራፍ ላይ መድረሷን የሚያመላክት ነው ተብሎለታል። ጉዳዩ ከዲፕሎማሲያዊ ማስፈራሪያ አልፎ አስፈላጊ ከሆነም ኃይልን የመጠቀም ፍላጎትና ወደ አፈጻጸም የመግባት ዝግጁነት እንዳለ በግልጽ የሚያሳይ መልእክትም ተደርጎ ተወስዷል። ከዚህ ቀደም ወደ አፋር ሎጊያ አቅጣጫ ከፍተኛ የጦር መሳሪያና የሎጂስቲክ እንቅስቃሴ መጀመሩን መዘገባችን የሚታወስ ነው። አሁን ላይ ይህንን ወታደራዊ እንቅስቃሴ በይፋ የአደባባዩ ትርኢት ማረጋገጡና የዓላማውን ጽናት ማሳየቱ ጉዳዩ ወደማይቀረው ፍጥጫ እያመራ መሆኑንም ጠቋሚ ሆኗል። በዚህም ነገሮች ከምንጊዜውም በላይ ተቃርቧል። ስልጣን እንደያዙ ሰሞን የኢትዮጵያ እናቶች ጸልዩልኛል፣ እኔ ያለሁትም በኢትዮጵያውያን እናቶች ጸሎት ነው ሲሉ የነበሩት ጠቅላይ ሚኒስትር አብይ አህመድ አሁን ላይ በሰራዊታቸው ሆኗል የሚተማመኑ ጠቅላይ ሚኒስትሩ በበዓል ዋዜማ መጽሐፍ ቅዱስን እየጠቀሱ መልእክት ማስተላለፋቸው የሚታወቅ ነው። ነገር ግን ንጉስ በሰራዊት ብዛት አይድንም የሚለውን ጠቅላይ ሚኒስትሩ መናገር አይፈልጉም። ጠቅላይ ሚኒስትር አብይ አህመድ ህዝቡ እንደጠላቸው አሁን ላይ በደንብ ያወቁም ይመስላሉ። ከህዝቡ ይልቅ ሰራዊታቸውን በሁሉም አቅጣጫ እያጠናከሩ ይገኛል። በእርግጥ አምባገነን መንግስታት ህዝብ እንደጠላቸው ሲያውቁ ግን ወጣቱ ላይ አፈና ይፈጽማሉ፣ በሰራዊታቸውም ይተማመናሉ። ሁሉንም ደግሞ ይጠራጠራሉ። የማይወድቁ የማይነቃነቁ መሆናቸውን በየቦታው ከመግለጻቸው ባሻገርም ወታደራዊ ትርኢት እያሳዩ ማስፈራራትንም አንድ ስራቸው ያደርጉታል። ባለፈው በደብረ ዘይት ከአረብ ኤምሬትና ከተለያዩ ሀገራት የመጡ ናቸው የተባለላቸው ተዋጊ አውሮፕላኖችና አብራሪዎች ትርኢት ሲያሳዩ መዋላቸው መዘገቡም አይዘነጋም። ከትናንት በስቲያ በሐዋሳ ከተማ የአየር ወለድ አባላትና የሪፐብሊካን ጋርድ አባላት ትርኢት ሲያሳዩም አርፍዷል። ጠቅላይ ሚኒስትር አብይ አህመድም የኢትዮጵያን ሰንደቅ ዓላማ ይዞ ድል በድል የሆነ ሰራዊት ነው ብለዋል። የኢትዮጵያ ሰንደቅ ዓላማ ሲሉ ግን ምን ማለታቸው ይሆን? የእሳቸው የጸጥታ ኃይሎች የኢትዮጵያን ሰንደቅ ዓላማ ሲያዩ አይናቸው የሚቀላ መሆናቸውን በዚህ 7 ዓመትም አሳይተውናል። እናቶቻችን ነጠላቸው ላይ የኢትዮጵያን ሰንደቅ ዓላማን አሰፍተው በዓል ለማክበር ሲሄዱ የጸጥታ ኃይሎች በምላጭ ሲቀዱ በአይናችን መመልከታችን ደግሞ አንዱ ክስተት ነው። ወጣቶች ለምን አረንጓዴ፣ ቢጫ፣ ቀይ ቲሸርታችሁ ላይ አድረጋችሁ ተብለው የታሰሩ የትየለሌዎች ናቸው። ጠቅላይ ሚኒስትሩ ግን የኢትዮጵያ ሰንደቅ ዓላማ የድል ምልክት መሆኑን ተናግረዋል። በዚህ ሁሉ መካከል ጠቅላይ ሚኒስትር አብይ አህመድ ግን ከትናንት በስቲያ ኢትዮጵያ ከሶማሌ እስከ ምጽዋ ሽብርን የሚከላከል ኤሊት ፎርስ ገንብታለች ብለዋል። ጠቅላይ ሚኒስትሩ ይህንን ያሉት በሐዋሳ ከተማ በተከበረው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በቀጠናችን ላሉ አገራት አለኝታ መከታ ጋሻ ለመሆን ነው በማለትም የተለመደ ቀልዳቸውን በመናገር ለማስጨብጨብም ሞክረዋል። ሆኖም በወታደራዊ ትርኢቱ ላይ የብዙዎችን አይን የሳበና ትልቅ ትርጉም ያዘለ አንድ ጠንካራ መልእክት ግን ተላልፏል። በትርኢቱ ላይ በነበረ ምስል ላይ በቀስት ተወደደም ተጠላም ተዘግቶብን አንኖርም የሚል ትልቅ ጽሑፍ በሰልፉ መሃል ጎልቶ ታይቷል። ይህ መልእክት ደግሞ የፌዴራል ኃይሎች የጦር ጉሰማቸውን አሁንም አጠናክረው እንደቀጠሉበት በግልጽ አመላካች
ተገልጿል። የባህር በር ጥያቄን በሚል ምክንያት የፌዴራል መንግስቱ ከ80 በመቶ በላይ የሚሆነውን ጦሩን ወደ ሰሜኑ የሀገራችን ክፍል ማንቀሳቀሱ የሚታወስ ነው። ነገር ግን ሰላም ከመፈለግና ፈታኝ ሁኔታዎችን በውይይት ከመፍታት ይልቅ አሁንም የተለያዩ የወታደራዊ ትርኢቶችን በማሳየትና የጦርነትን ቃላትን በመጠቀም በሰሜኑ ያለው ውጥረት ይበልጥ እንዲባባስ እያደረገው ይገኛል የሚሉ ስጋቶችም እየተበራከቱ መጥተዋል። የሰሞኑን ትርኢት የተመለከተውና በአፋር በኩል እየተጠጋ ያለውን የፌዴራል መንግስቱ ሰራዊትን በትኩረት እየተከታተልኩ ነው ያለው የኤርትራ መንግስት በበኩሉ ግዙፍ ኃይል በአፋር ግንባር አስጠግቷል። በዚህ ሁነትም ድንበር ላይ ፍጥጫው ቀጥሏል። ይህ በእንዲህ እንዳለ ደግሞ በአማራ ክልል በፌዴራል እና በፋኖ ኃይሎች መካከል እየተደረገ ያለው ጦርነትን በየዕለቱ መካሄዱን ቀጥሏል። ትላንት ጀምሮ ዛሬ ሌሊቱንም በአማራ ክልል ተደርጓል በተባለ ውጊያም በርካታ ክስተቶች ተሰምተዋል። እንደ ምንጮች ገለጻ ከሆነ ከትላንት ጀምሮ ያለፋ ወረዳ ሻውራ ከተማ በፋኖ ኃይሎች ቁጥጥር ስር መግባቷም ተዘግቧል። በዚህ ውጊያ ትላልቅ ምሽጎች ከመሰበራቸው ባሻገርም በርካታ ቁጥር ያላቸው የነፍስ ወከፍ መሳሪያዎች ተማርከው ወደ ፋኖ ኃይሎች ገቢ መደረጋቸውን ማህበራዊ ሚዲያ ላይ ይፋ የተደረጉ መረጃዎችም ያመለክታሉ። ሻውራ ቁልፍ ወታደራዊና ፖለቲካዊ ጠቀሜታ ያላት ከተማ መሆኗ ሲነገር የመይሳው ካሳ ኮር ሰብሳቢ አርበኛ ማንዴላ አያዩና ሌሎች አመራሮችም ውጊያውን መርተውታል ነው የተባለ። ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽም ተደርጓል በተባለው ተጋድሎ ከ65 በላይ የፌዴራል መንግስት ወታደሮች መደምሰሳቸው ሲነገር ከ35 በላይ የሆነ የቡድንና የነፍስ ወከፍ መሳሪያ በፋኖ መማረኩ ነው የታወቀ። ውጊያው ደብረ ታቦር ዙሪያን ጨምሮ ከጋሳኝ እስከ ዘበራ ካርሴማ እስከ ክምር ድንጋይ እንዲሁም ከንፋስ መውጫ እስከ ጋይንት ዙሪያን ጨምሮ ከጎብጎብ እስከ ሳሊ ከማደያ እስከ ጣሪያ ጊዮርጊስ ክሬቸርና አምባ ማርያም ድረስ እንደነበርም ተረጋግጧል። ተገለዋል ከተባሉ ወታደሮች መካከል ደግሞ በርካታ የፌዴራል መንግስቱ መስመራዊ አዋጊዎች እንደሚገኙበትም ነው የተዘገበ። ሆኖም ዛሬ ሌሊቱን ሻውራን ለማስለቀቅ በርካታ የፌዴራሉ ኃይል ወደ ሻውራ ማቅናቱን ተከትሎ ደግሞ አካባቢው ውጥረትን እያስተናገደ መሆኑ ተነግሯል። በተመሳሳይ በጎጃም ቀጠናም ትላንት የካቲት 15 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ206ኛ ኮር የ14ኛ ክፍለ ጦር ቀስተ ደመና ሻለቃና የበረሃኛው ጅበላ ሙተራ ሻለቃ የሰራዊት አባል አጃቢ ገነት ቀበሌ ላይና ማይ አንገታም ላይ ነበር በተባለው የፌዴራል መንግስት ሰራዊት ላይ ከፍተኛ ጥቃትን በማድረስ በርካታ የሰራዊት አባላትንም ሙትና ቁስለኛ ማድረጉ ነው የተመላከተው። በውጊያውም በርካታ ቁጥር ያለው የፌዴራል መንግስቱ ኃይሎች ከፍተኛ ጉዳትን አስተናግደዋል ነው የተባለ። እንደ ምንጮች ገለጻ ከሆነ ደግሞ የቡድንና የነፍስ ወከፍ መሳሪያዎች ተማርከዋል። በሌላ በኩል የትግራይ ውጥረትም ጨምሯል። የፌዴራል መንግስቱ በትግራይ ክልልም ኃይሉን ለማስጠጋት እየሞከረ ቢሆንም በትግራይ በኩልም ከፍተኛ መከላከልና ተቃውሞ ገጥሞታል። ከሰሞኑም የፌዴራል መንግስት ሰራዊት ከፍተኛ አመራር የሆኑት ጀነራል አበባው ታደሰ በአንድ ስብሰባ ላይ የተናገሩት የተባለው ንግግር ከፍተኛ መነጋገሪያ ሆኖ መሰንበቱ አይዘነጋም። ጀነራል አበባው ታደሰ የመከላከያ ሰራዊት ከዚህ ቀደም ይቆጣጠራቸው የነበሩትን በትግራይ ውስጥ የሚገኙ የሰሜን እዝ ካምፖችን በቅርቡ መልሶ ይቆጣጠራል ማለታቸውን ተከትሎ ጉዳዩ በቀጠናው ላይ አዲስ ስጋትና ውጥረት ፈጥሮ ነበር። ይህንን በስፋት የተሰራጨ መረጃ ተከትሎ ደግሞ የትግራይ ጊዜያዊ አስተዳደር ፈጣን ምላሽ የሰጠ ሲሆን መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ሲል ጥብቅ መልእክቱን አስተላልፏል። ከመንግስት ጋር እየሰራ ያለው የቀድሞ የህወሓት ወታደራዊ አመራር የነበረው ጀነራል ጻድቃን ገብረትንሳኤ በበኩሉ ትግራይ ላይ ያሉ የህወሓት ኃይሎችን እናስተነፍሳለን ሲል መልእክቱን አስተላልፏል። ይህም ሌላ ውጥረት ያስከተለ ሲሆን ጦርነቱን በአጭር እናስጨርሳለን፣ ህወሓትን እናስተነፍሳለን ማለታቸውን ተከትሎ ፖለቲከኛ ጀዋር መሐመድ በበኩሉ ጠንካራ ትችትና ትንታኔ ሰጥቶበታል። በዚህም ጀዋር መሐመድ በሰጠው አስተያየት ጀነራል ጻድቃን በሀገሪቱ ካሉ ምርጥ የጦር ጠበብት አንዱ መሆናቸውን ጠቅሶ ነገር ግን ይህ ጦርነት በአጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጠው ገልጿል። ጀዋር መሐመድ በማብራሪያው ጦርነት በቀጠሮ ይጀመር ይሆናል እንጂ በቀን ቀጠሮ አያልቅም በማለት በዓለም ላይ በአጭር ያልቃሉ ተብለው የተጀመሩ ነገር ግን አስከፊና ረጅም የሆኑ ጦርነቶችን በምሳሌነት አንስቷል። ለምሳሌ ጆርጅ ቡሽ አሜሪካን ይዞ ኢራቅ ሲገባ በአጭር ጊዜ አጠናቅቃለሁ ቢልም ጦርነቱ ግን ለ20 ዓመታት ያህል መቆየቱንና ትሪሊየን ዶላሮችን መፍጀቱን አስታውሷል። እንዲሁም የሩሲያው ፕሬዚዳንት ፑቲን የዩክሬኗን ኪየቭን በ2 ሳምንታት እቆጣጠራለሁ ብለው ጦርነት ቢጀምሩም 5 ዓመት ደርሶ ጦርነቱ አሁንም አለማቆሙን ጠቅሷል። በሀገራችንም የተደረጉ ጦርነቶች በሳምንታት ያልቃሉ ተብለው በርካታ ዓመታትን መፍጀታቸውን ነው ያወሳም። ጦርነት አንዴ ከተጀመረ በኋላ ጉዳዩ ከጀማሪዎች እጅ እንደሚወጣና ፊሽካው በእነሱ እጅ እንደማይሆንም አስጠንቅቋል። ሀገሪቱ እንደ ቼዝ ቦርድ በመሆን የተለያዩ የዓለም አቀፍ ኃይሎች ወይም ደግሞ
እንደ ዋሽንግተን፣ ሞስኮ፣ ቤጂንግ፣ ቴልአቪቭ፣ ሪያድ፣ አንካራ፣ አቡዳቢ የመሳሰሉ ጣልቃ እንደሚገቡበትና ቀውሱን እንደሚያባብሱትም አስምሮበታል። ሆኖም በትግራይ ክልል የተቀሰቀሰውንና በፌዴራል መንግስት እየተደረገ ያለውን ሰሞንኛ ሁነት በተመለከተ ደግሞ የትግራይ ሰራዊት መግለጫ ሰጥቶበታል። ሰራዊቱ በወጣው መግለጫም በትግል እንጂ በምጽዋት የሚከበርልን መብት የለም ብሏል። ሰራዊቱ ጨምሮም ትዕግስታችን እንደ ፍርሃት አይቆጠር ያለ ሲሆን ቅድመ ሁኔታዎች ካልተሟሉ የትግራይ ሰራዊት ትጥቅ እንደማይፈታ አረጋግጧል። የፕሪቶሪያው የሰላም ስምምነት በድሮን ጥቃትና በትግራይ ላይ በሚደረግ ከበባ እየተጣሰ ይገኛል ያለው ሰራዊቱና ቢሮው ስምምነቱ ከህጋዊ ተቋማት ይልቅ ለግለሰቦች ተሰጥቷል ሲል ከሷል። ሰራዊቱ በዋናነት አንደኛ እኛ እንደተጋሩ ባንድ እንድንደራጅ እንድንታገልና ለመስዋዕትነት ዝግጁ እንድንሆን ያደረገን ዋናው ምክንያት የትግራይ ህዝብ መሰረታዊ ጥቅምና ፍላጎት እንጂ ሌላ ጉዳይ አልነበረንም። አሁንም ቢሆን ለወደፊቱም አይኖርንም። ለማንኛውም ኃይል ለመሸከም የሚከብዱ አደጋዎችን ተሸክመን ሁሉንም አይነት መስዋዕትነት እየከፈልን በጽናት ቆመን ያለነው ለዚህ ነው። ሁለተኛ ብልጽግና በክቡር መስዋዕትነት የተገኘውን የፕሪቶሪያ ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች በመስጠት አደጋ ላይ እንዲወድቅ እያደረገ ነው። ሶስተኛ የትግራይ ህዝብን አንድነት በመከፋፈል ትግራይ እንድትዳከምና እርስ በርሳችን እንድንተላለቅ ያለመ በጀትና ሰው መድቦ በመስራት ላይ ነው። ነገር ግን ትግራይን በሁሉም አቅጣጫ ዘግቶ በቴክኖሎጂ በሰራዊት ብዛትና በከባድ መሳሪያ ጋጋታ በማስፈራራት ለማንበርከክ መሞከር ተጨማሪ እልቂት መጋበዝ እንጂ የትግራይን ህዝብ ማሸነፍ እንደማይቻል ትናንት በተግባር ተሞክሮ የተረጋገጠ ነው። አራተኛ ግጭት የማቆም የፕሪቶሪያ ስምምነቱን በመጣስ የተደረገው የድሮን ድብደባ ሰራዊትና የጦር መሳሪያ አከማይቶ ትግራይን የመክበብ እንቅስቃሴ ስም ማጥፋትና እገዳዎች ግልጽ የጦርነት አዋጅ እንደሆነ እንወስዳለን። ስለሆነም እንደ ሰራዊት የመጨረሻ ዓላማችን የትግራይ ህገ መንግስታዊ ግዛታዊ አንድነትን ማረጋገጥ፣ ተፈናቅለው ያሉ ህዝባችን ዋስትና ተረጋግጦ ወደ ቀያቸው እንዲመለሱና እንዲኖሩ ማድረግ ነው። ህዝብ በመረጠው አካል እንዲተዳደር ማድረግ ነው። ከዚህ መሰረታዊ እውነታ በመነሳት በዚህ ወቅት እንደ ትግራይ ሰራዊት ወዳጅም ጠላትም እንዲያውቅልን የምንፈልጋቸው ነገሮች ደግሞ አንደኛ የትግራይ ህዝብ ከባድ መስዋዕትነት ከፍሎ ያረጋግጣቸው ማንነቱ፣ ሁሉም ብሔራዊ እሴቶችና መሬቱ ተነጥቆ በከባድ የህልውና አደጋ ወድቆ እንደሚገኝ ለሁሉም ግልጽ በሆነበት በዚህ ወቅት ያለው አማራጭ ይህንን አደጋ በሰላማዊ መንገድ መፍታት ነው። ሁለተኛም ለሰላም ሲባል ክብርን፣ ማንነትን፣ ሉዓላዊ ግዛትንና መሬትን አሳልፎ መስጠት ግን ትላንት አላደረገውም። ዛሬም ይሁን ነገ እንዲያደርግ የሚጠብቅ ወገን ካለ የማይሆንና የማይጨበጥ ህልም ነው። ሶስተኛ አሁንም ቢሆን በኃይል ሊታፈን የሚፈለገው የትግራይ ህዝብ ጥያቄ ብቸኛ መፍትሄው ሰላማዊና ፈጣን እንዲሆን እየጠየቅን ትዕግስታችንን እንደ ፍርሃት በመቁጠር አሁን ያለው ሁኔታ እንዲቀጥል ማድረግን የህዝባችንን ስቃይ በማራዘም እልቂታችንን መጠበቅ ተገቢ አለመሆኑን ባመንበት ሁኔታ ላይ እንገኛለን ሲል ነው የትግራይ ሰራዊት መግለጫ ያወጣው። በዚህ መካከል በህወሓትና በፌዴራል መንግስት ኃይል መካከል በትግራይ ድንበር ውጥረቱ ተባብሷል። በዚህም ህወሓት ከሰሞኑ መጠነ ሰፊ ውጊያ ለመክፈት ዝግጅቱን አጠናቋል ነው የተባለም። ውጊያውን በይፋ ለመክፈት ያሰበው ህወሓት የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ሰዓት የራሳቸውን ህልውና እያረጋገጡ ነው። የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንዲሁም ባለፈው እንዳጋጠመን የተተኳሽ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦችን ተወያይቷል። የዚህ ውጊያ ሙሉ በሙሉ ዋና ዓላማ ደግሞ የፌዴራል መንግስቱን በትግራይ እያደረገ ያለውን ከበባ ለመስበርና ትግራይን ከፌዴራል መንግስቱ ውጭ ማድረግ እንደሆነ ታውቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ